ልባም ሴትን ማን ሊያገኛት ይችላል? የሚገርመው እስቲ ይሄን ሰውዬ አሁን ሚስት ሲባል ስንት ነው ሚስት? ቆይ አሁን ለአንድ ሰው እንግዲህ አንድ ነው ይላል መጽሐፍ ቅዱስ። እንተው የፈለገ ቢሆን 10 አይበቃ? እውነት ነው ማለት ቃሉ አንድ ነው የሚለው ግን 10 አይበቃም ወይ ወገኖች? እሺ 20 አይበቃም? ለአንድ ወንድ 20 አይበቃም ወይ? እሺ 40 ላርጋ 40 አይበቃም ለአንድ ሰው? እሺ 80 ይሁን 80 አይበቃም? 100 አይበቃም ወይ? 200 አይበቃም? 400 እሺ አይበቃም? እንደው የእግዚአብሔር እውነት እናወራን 400 አይበቃም ወይ? እሺ 600 ሚስት አይበቃም? ግን ስንት አገባ? 700 አግብቶ ህጋዊ ሚስቶች አሉ። ህጋዊ ያልሆኑ ደግሞ ስንት አለው? 300 አለው። አንድ ላይ ስንት ነው? 1000 ይዞ ምን ይላል? ልባም ሴትን ማን ሊያገኛት ይችላል? ዋጋዋ ከቀይ እንቁ አቤት አቤት ጌታ ኢየሱስ ጌታ ወገኖች እውነት እናውራ ካልን እንደው እውነት እናውራ ካልን የእውነት እስቲ እናውራ በእውነት 1000 ሚስት ያለው ሰው እንደው በየቀኑ አዳዲስ እንደው ሴት ቢያስተናግድ ወረፋው በስንት ዓመት ነው የሚደርሰው? ሊሆን እንኳን ማይችል እኮ ነው። ፖለቲካል ሜሬጅ እኮ ነው። አንቺ ስንተኛ ሚስት ነኝ? እኔ 424ኛ። አንቺ ስንተ? ኧረ አንቺ በጣም ኋላ ነሽ። እኔ 194ኛ። እኔ በእውነት ሰለሞን ልንገራችሁ በእውነት ነው የምላችሁ፣ ዝም ብላችሁ አትባዝኑ። በሰላሙ ጊዜ HIV በሌለበት ዘመን 1000 ሞክሬ አይቻለሁ። ሁሉም ከንቱ መሆኑን ምን አድርጋለሁ? አይ በጣም ከባድ 1000 ሴት ራሱ እርስ በርስ መቀናናቱ ራሱ ሰላም ይሰጣል? አይሰጥም። 1000